ያ በሰላም መጣችሁ ያለማታውቁ የጥላሁን እባላለሁ። ከአሁን በፊት ስለ ክሪፕቶ ከረንሲ እና ፎሬክስ ትሬዲንግ ቪዲዮዎችን በደንብ ሰርቼ አላቅም። ዛሬ ብዙ ጊዜ የክሪፕቶ ከረንሲ መገበያ የሆነው ባይናንስ እና ባይቤት ኦኪክስ ከሚባሉ መካከል ስለ ባይናንስ ፊውቸር እና ባይናንስ አጠቃላይ ምን አይነት ስራዎችን ልንሰራበት እንደምንችል ስለ ባይናንስ ዛሬ ያው ሙሉ ፊውቸሮችን በደንብ የምናይ ይሆናል። እንገባና እዚህ መጀመሪያ አካባቢ ያለው ነው። ስለዚህ ችናቴ ባይናንስ ማለት አፕሊኬሽኗ እሷን አንዴ እንጫንና ወደ ባይናንስ ወደ ውስጥ እንገባለን። ባይናንስ እንደምታዩትኝ እዚህ በጣም ብዙ የክሪፕቶ ሽያጭና ግብይት አለ። ባይናንስ ክሪፕቶ ከረንሲ ላይ ብዙ ጊዜ ኮመን እና ስቴብል የሚባሉ የሚታወቁ ኮይኖች እነ ቢትኮይን፣ ኢቴሪየም፣ ሶላና የሚባሉ ብዙ ጊዜ ያሉ እነ ጎልድ፣ ቢኤንቢ ራሱ የባይናንስ ቶክን ይሄም ስቴብል ከሚባሉ ቶክኖች መካከል ናቸው። እነዚህ ያው ብዙ ጊዜ ገበያ ላይ ምንም ብዙ የሚባል ጭማሬና ቅናሽ አይታይባቸውም። ስለዚህ ባይናንስ ፊውቸር ላይ አሁን ከታች ያሉትን አምስቱን ነገሮችና ዶላሩን ከየት ወደ የት በቀላሉ ኤክስቼንጅ ማድረግ እንደምንችል እንዴት መግዛት መሸጥ እንችላለን። እዚህ ጋር እንደምናያቸው ለምሳሌ 5 ታይምስ እና 10 ታይምስ የሚሉ አሉ። 5 ታይምስ እና 10 ታይምስ የሚሉ ደግሞ የሌሏቸው አሉ። ለምሳሌ እዚህ ኤስፒሲኤክስቢ የሚለው ለምሳሌ እዚህ ብናይ እሱ የለውም። እነዚህ የሌላቸው ደግሞ ምንድናቸው? ፊውቸር እና ማርጂን ትሬዲንግ ማስደረግ አይችሉም። ለምሳሌ እነዚህ ከነዚህ አሁንም ዝቅ ስንላያቸው እነዚህ ያሉ 5 ታይምስ እና 10 ታይምስ የሚሉት ሌቨሬጅ ወይም ማርጂን አይሰጡንም ማለት ነው። ስለዚህ ፊውቸር እና ማርጂን ላይ ትሬድ ማድረግ አንችልም። ስለዚህ አሁን ስለ ባይናንስ እነዚህ አምስቱን ፊውቸር እናያለን። ያው ባይናንስን ለማውረድ አፕሊኬሽኑ ወደ ፕሌይ ስቶር ከገባን በኋላ በኢሜይላችን ሳይን ኢን ካረግን በኋላ በቀላሉ ማውረድ እንችላለን ማለት ነው። ኢሜይል ምናምን ይጠይቀናል። ከዛ መጨረሻ ላይ ፋይዳ መታወቂያ ፊት ለፊት እና ከጀርባ ፎቶ ምናምን እናነሳለታለን። በቀላሉ እንደዛ አድርገን ቬሪፋይ ማድረግ እንችላለን። ያው ኔትወርክ የተወሰነ ያስቸግራን ግን ያው ዛሬ በቀላሉ እንዴት ባይናንስ ላይ እንቅስቃሴዎችን እንደምናንቀሳቀስ እንደሚታወቀው ባይናንስ ያው ኢትዮጵያ ላይ ግብይት ምናምን አቁሞ ነበረ። አሁን ባለው ሁኔታዎች እንደሚስተካከል ነገር ነው እየተነገረ ያለው። ይሄ ባይናንስ ዋሌት ነው። ከባይናንስ ዋሌት ያው ኤክስቼንጅ ላይ ሆኖልናል። እነዚህ አምስቱን ፊውቸሮች ነው በደንብ የምናየው። እዚህ ቢኤንቢ እና ሶላና የሚባሉት ብዙ ጊዜ እነዚህ ስቴብል ኮይን የሚባሉት ናቸው። ያው እነዚህ ላይ ሽያጭና ግዥ ብንፈጽም ያው ብዙ ጊዜ ትርፍም ኪሳራም የላቸውም። ትልልቅ ካፒታል ያለው ሰው ግን እነዚህ ላይ ኢንቨስትመንት አረገ ማለት ያው ከሆነ ጊዜ በኋላ አሪፍ ነው የሚሆኑት ማለት ነው። ለምሳሌ ሶላና እና ቢኤንቢ የራሱ የባይናንስ ኮይን ነው። ይህም አሪፍ የሆነ ኮይን ነው። በተለይ ባህሪውን የተረዳው ሰው የ24 ሰዓት ሚኒመም እና ማክሲመሙን አይቶ አሪፍ የሆነ ገንዘብ መስራት ይችላል ቢኤንቢ ላይ። እሺ እዚህ አሁን እነዚህ አምስቱ ፊውቸር ጋር ሆም ወደ ፕሮፋይላችን ምናምን የኛን ስም ምናምን ያመጣልናል። ሆም ላይ ገባና እዚህ አሁን ለምሳሌ እዚህ ፕሮፋይል ጋር ብነካ ያው የኔ ባይናንስ አይዲ ቬሪፋይ የሆነ ነው። ያው በደንብ ሁሉን ነገር ወይ በደንብ ሰጥቼው ምናምን ይሄ ፋይዳ መታወቂያ ምናምን አስገብቼለት ያው ፋይዳ መታወቂያ መንጃ ፍቃድና ፓስፖርት ምናምን ያላን ግን በፋይዳ መታወቂያ በቀላሉ ቬሪፋይ መሆን ይችላል። እንደምታዩት የኔ የባይናንስ አይዲ ይሄ ነው። ይሄን ይመስላል። እዚህ ማርኬት የሚለው ነገር ጋር እንገባለን። እዚህ ላይ ነው የተወሰነ ነገር ያለው። ማርኬት ላይ እንደምታዩት ክሪፕቶ ስንገባ እዚህ በጣም ብዙ የክሪፕቶ አሉ። እነ ጎልድ ራሱ አሉ። እዚህ ጎልድ ያው በዚህ ሞመንት 4059.45 ምናምን አካባቢ ነው። ጎልድ ራሱ ጎልድ ፎሬክስ ላይ ብቻ ሳይሆን ክሪፕቶም ላይ ትሬድ ማድረግ ይቻላል። እነ ጎልድ አሉ። እነዚህ በጣም ብዙ የተለያዩ ቶክኖች አሉ። ለምሳሌ እዚህ በቀይና በአረንጓዴ ያበሩት ነው። በቀይ ያበሩት በ24 ሰዓት ቅናሽ ያሳዩ ናቸው። አረንጓዴ ያበሩት ደግሞ በ24 ሰዓት ውስጥ አሪፍ የሆነ ጭማሪ ያሳዩ ናቸው ማለት ነው። ለምሳሌ የማንፈልገው ገንዘብ ከሆነ ለምሳሌ እንደዚህ በቀይ ምናምን ያበሩት ጋር ገዝተናቸውን ቆይና በአረንጓዴ እስከሚወጡልን ጠብቀን አረንጓዴ ሲወጣልን እንሸጣለን ማለት ነው። ለምሳሌ እዚህ አሁን 14.73% ይላል ይሄ ሲሉ የሚለው ኮይን። ይሄ ራሱ በ24 ሰዓት አደገኛ የሆነ ጭማሪ ያሳየ ነው።
ስለዚህ ከሆነ ሰዓት በፊት አሁን እዚህ ኮይን ላይ ኢንቨስትመንት ያደረገ ሰው አሁን አሪፍ የሆነ ሽያጭ ይሸጣል ማለት ነው። እዚህ እንደምታዩት ኤንኤፍፒ ይሄ በጣም በቃ ከሚገመተው በላይ 143 ነጥብ ምናምን ፐርሰንት ነው ጭማሪ ያሳየው። ይሄ በጣም የጨመረ ኮይን ነው። ለምሳሌ ይሄን ከአንድ ሳምንት ምናምን በፊት የገዛ ሰው በጣም አሁን በዚህን ሰዓት በጣም ባደገኛው አትራፊ ነው የሚሆነው። ለምሳሌ ይህን ግራፉን ወደ ውስጥ እንግባና ኤንኤፍፒን ብናየው በምን ያህል ሰዓት እንደጨመረና እንደቀነሰ ኦዲ ሊስት ነው እያለ ነው። ብዙ ተጠቃሚ ያልነበረው በ24 ሰዓት ውስጥ እንደምታዩት እንደውም አሁን ተመልሶ እየወረደ ነው። እዚህ በ24 ሰዓት ሀይና ለው የምትል ነገር አለ። ይችን አይተን ብዙ ጊዜ የሆነ ለምሳሌ በ24 ሰዓት ውስጥ መግዛትና መሸጥ የምንፈልግ ከሆነ ይችን አይተን ነው ልንንቀሳቀስ የምንችለው። ለምሳሌ በ24 ሰዓት ዝቅተኛው 0.00 ከ435 ወደ 0.04345 በጣም ከፍተኛ የሆነ ጭማሪ ነው አሳይቶ የነበረው። ለምሳሌ እዚህ አካባቢ ኢንቨስትመንት ያደረገ ሰው እስከዚህ ሲወጣለት በጣም አትራፊ ነው የሚሆነው ማለት ነው። እዚህ እንደምታዩት 12 ሰዓት ከሚለው እዚህ ሰዓቱን እየቀያየርን ግራፉን ማየት እንችላለን። ወደ 4 ሀወርም ማውረድ እንችላለን። እንደምታዩት በዚህ 4 ሰዓት ራሱ ቅናሽ ነው እያሳየ ያለው። አሁንም እዚሁ ሞር የሚለው ጋር እንገባና በአንድ ሰዓት የሚለው ጋር ገብተን ማየት እንችላለን። እንደምታዩት አሁንም ያው ቅናሽ እያሳየ ነው። አሁን ከታች እንደሚመለስ ነገር እያሳየን ነው። ከዚህም 15 ሚኒት ላይ ስናይ ሞር ክሊር የሆነ ነገር ያሳየናል። የሾርት ፔሪድ ኦፍ ታይሙን እንደምታዩት አሁን በጣም ቅናሽ ላይ ነው ያለው። ያው ቅናሽ ላይ ነው ያለው። ምናልባት እዚህ ቻርት ማንበብ ስለ ካንድል ስቲክ ፓተርን ምናምን ያው ራሱን የቻለ ትምህርት ስለሆነ እዛ ላይ ገብታችሁ የተወሰነ ሪፈር አድርጉና ካንድል ስቲክ ፓተርን እንዴት ማንበብ እንዳለባችሁ ያው በደንብ እዛ የማንኛውም ካንድል ስቲክ የየራሱ የሆነ መልእክት ስላለው የካንድል ስቲክ ሲምቦሎቹን በደንብ ማወቅ አለብን። እንደምታዩት እዚህ ሞኒተር ጌይነር ይላል። ጌይነር ማለት በጣም በአደገኛ ደረጃ ጭማሪ ላይ ያሉ ናቸው። ያው ሉዘር ካለን ደግሞ ያው በጣም የረከሱትና በጣም በዚህን ሰዓት አደገኛ የሆነ የግብይት እንቅስቃሴ እየተካሄደባቸው ያሉ ያው እንደምታዩት ይሄ ኤንኤፍ ፒዩ የሚለው ዩኤስዲቲ በጣም ይሄ ኮይን ከዩኤስዲቲ ጋር ኮምፔር ሲሆን አደገኛ የሆነ ጭማሪ ያሳየ ነው ማለት ነው። ስለዚህ ወደ ኋላ እንመለሳለን። አሁን እንደምታዩት እዚህም አልፋ ላይም አሉ። አልፋ ላይም በጣም አሉ የሚባሉና ቶፕ እንቅስቃሴ ላይ ያሉትን አሁንም እዚህ ያሳየናል። ያው በእርግጥ የተወሰነ ኔትወርክ የተወሰነ ነገር ያስቸግራል። እንደምታዩት ያቸው እዚህ እነዚህ አሁን አልፋ ላይ ያሉት እንትን የላቸውም። ይሄ ፊውቸር እና በብዛት እነዚህ ፊውቸር እና ማርጂን ትሬዲንግ ላይ ትሬድ ማስደረግ አይችሉም። ምክንያቱም እዚህ 5 ታይምስ ወይም 10 ታይምስ የሚል ሌቨሬጅ ምንም ነገር አይሰጡንም ማለት ነው። ስለዚህ እነዚህን ትሬድ ማድረግ የምንችለው በስፖት ብቻ ነው። በስፖት ነው። በክሮስ እና ማርጂን ላይ ትሬድ ማድረግ አንችልም። እነዚህን 5 ታይምስ እና 10 ታይምስ የሚሉትን ግን እንችላለን፣ ምክንያቱም ሌቨሬጅ ስለሚሰጡ። እዚህ ዳታ ላይ እንገባና የተወሰነ በጣም በአደገኛ ደረጃ ጭማሪና ቅናሽ ያላቸውቱን ማየት እንችላለን። እዛ ጋር እንዳየ ነው ይኸው ኤንኤፍፒ የሚባለው 142.39 ነበር 60 ምናምን። ይኸው አደገኛ የሆነ ቮላታይል ስላለው የሆነ ኮንስታንት የሆነ ቁጥር የለውም። ምክንያቱም በጣም ብዙ ኢንቨስተሮች እዚህ ያው ኮይን በጣም እያንቀሳቀሱ ስለሆነ በአደገኛ ደረጃ ዋጋቸው የጨመሩትን ይኸው እዚህ ሲድ የሚለውም ጋር ኤአይ የሚለውም ጋር በቃ ሊስት የሆነው ኤንኤፍፒ ነው። በጣም አደገኛ ጭማሪ ያሳየው እሱ ነው። ቲኤልኤምም ያው 60% ነው፣ እንደሱ ባይሆንም እሱም አሪፍ የሆነ እንቅስቃሴ ላይ ነው። ከታች ደግሞ ኤአርዲአር የሚለው ደግሞ ይሄ በቃ በአደገኛ ደረጃ ይሄ ደግሞ ቅናሽ ውስጥ ወይም በጣም የወረደ ነው። እንደምታዩትኝ ኤአርዲ ሪስክ ትሬዲንግ ዲሊስት ሆኗን እያለ ነው። ያው ዲሊስት ማለት ከባይናንስ ሪሙቭ አልተደረገም፣ ነገር ግን የግዥና የሽያጩ እንቅስቃሴ ብዙም አክቲቭሊ አይደለም ወይም የሆነ ቴክኒካል ችግር ገጥሞታል ማለት ነው። ለዛ ነው እንደምታዩት ይሄ ቅናሽ ነገር ነው ያሳየው እያለ ነው። እዚህ ሞር የሚለው ኢሜጁ ጋር እንገባና ለምሳሌ በ6 ሰዓት እናድርገው እስኪ። እንደምታዩት የሆነ ሰዓት በጣም ወጥቶ ነበረ፣ አሁን ተመልሶ ወርዷን። እዚህም በ24 ሰዓት ያለውን እንቅስቃሴ ራሱ ማየት ይቻላል። ከ0.00462 ወደ
ወደ 0.022 ራሱ እዚህ በጣም አደገኛ የሆነ ቅናሽ ነው ያሳየው። ስለዚህ ይሄ በጣም አደገኛ የሆነ ቅናሽ አሳይቷን እያለን ነው። ስለዚህ አሁን ይሄ የተወሰነ ስቴብል እስከሚሆንና ከዲሊስት ወጥቶ ሊስት እስከሚሆን የተወሰነ መጠበቅ አለብን። እዚህ ኮይን ላይ የሆነ ቴክኒካል ችግር አለ ወይም የሆነ ሽያጭና ግዥ ምንም አክቲቭሊ እንቅስቃሴ እያሳየ አይደለም ማለት ነው ይሄ ኮይን። ከዚህ እንመለሳለን። ማርኬት በቃ ከሞላ ጎደል ይሄን ይመስላል። ብዙ ጊዜ ደግሞ ትሬድ የምናደርገውን እዚህ ፌቨራይት ላይ ማድረግ እንችላለን በቀላሉ ስንገባ እንድናገኘው። እኔ አሁን ለምሳሌ እነዚህም ብዙ ጊዜ ስለምሞካከር እነዚህም ፌቨራይት ላይ ሶላና፣ ሪሶልቭ፣ ኤስቲኦ የቻይንኛ ጽሁፍ ያለበትና ጎልድን እነዚህን አሁን እኔ ትሬድ ስለማረጋቸው እነዚህ ነው ፌቨራይት ውስጥ አስቀምጫቸዋለሁ። ሁሉም 5 ታይምስ አላቸው። ማርጂን እና ክሮስ ላይም በእነዚህ ማርጂን ይሄ ክሮስ አይሶሌትድ እና ፊውቸር ላይም ትሬድ ማድረግ እንችላለን። እዚህ ደግሞ ወደ ትሬድ እንገባለን። ሶስተኛው ፊውቸር ስንገባ እንደምታዩትኝ ስፖት ላይ ግዛ እያለኝ ነው። በስፖት ላይ አሁን ያው በስፖት ላይ ግዢ ይሄን ይመስላል። ለመግዛት ከፈለግን ይሄን ነው። ከዛ እዚህ መግዛት የፈለግነውን እንደዚህ የገንዘባችንን አቅም እዚህ እናደርጋለን። እኔ አሁን ምንም ዶላር ስለሌለኝ ነው። ዶላር ካለኝ አማውንት ቢቲሲ የሚለው ጋር ያሳያል። እንደዚህ በሁሉም መግዛት ከፈለግን እንደዚህ እናደርግና ባይ እንለዋለን። በግማሹ መግዛት ከፈለግን ደግሞ እንደዚህ አካባቢ እናደርግና ባይ እንለዋለን። እዚህ ማንጋ ስለሆነ ነው ማርኬት ጋ ነው። ለምሳሌ ይሄ ሊሚት ጋ ነው። ሊሚት የምትለዋን ደግሞ እዚህ ወደ ማርኬት መቀየር እንችላለን። ወደ ማርኬት አሁን ቀጥታ እንደዚህ ያው የተወሰነ 0.35 ምናምን ዶላር አለኝ። ከፈለክ በሁሉም ግዛ እያለኝ ነው። በሁሉም መግዛት ከፈለኩ አሁን ባይለዋለሁ ማለት ነው። ማል ላይ ስለሆነ ማርኬት ላይ ነው። ስፖት ትሬዲንግ ነው። ከዛ ደግሞ ሊሚት የሚለው ጋር እዚህ እንገባለን። ሊሚት እንደሚታወቀው ሊሚት ላይ እዚህ ከታች አለች እዚህ ጋር ቲፒ ኤንድ ኤስኤል የምትለውን ይችን አንዴ እናበራታለን። እንደምታዩት ይቺ ስበር አሁን ቲፒ ማለት ቴክ ፕሮፊታችን ነው። ቴክ ፕሮፊት መውሰድ የምንፈልገው ለምሳሌ 59900 ምናምን ላይ ነው አሁን ቢትኮይን እንደምታዩት። ስለዚህ ቢትኮይንን 62000 ሲደርስ ከገበያው እንዲያስወጣ ከፈለኩኝ ቲፒኤን 62000 እለዋለሁኝ። ኤስኤልን ደግሞ ኤስኤል ማለት ሊሚታችን ነው። ለምሳሌ እኔ እንዳልከስር 59900 ምናምን ነው። ለምሳሌ 59600 ምናምን በታች ከወረደ ከዚህ ትሬድ አስወጣይ ካልኩት እኔ 59600 ኤስኤልን አረግለታለሁኝ። ኤስኤል ትሪገር የምትለዋን ደግሞ ከሷ ትንሽ ቁጥር እናረግለታለን። ከዛ ደግሞ ገበያው ጋር ይሄ ደግሞ መጀመሪያ ይሄ ፕራይስ እዚህ ፕራይስ የሚለው ደግሞ አሁን ትሬዱን ቀጥታ የምንገባበትን እንትን እንላለን ማለት ነው። መግባት ለምሳሌ 59943 ነው። ቀጥታ ይሄን እንደዚህ ከዘጋን በኋላ እንትን ካል ነው ቀጥታ ይገዛልናል። ግን እኛ ወይ ሲጨምር ሲቀንስ ከሆነ መግዛት የምንፈልገው እዚህ ፕራይስ የሚለውን ኢዲት አድርገን እንትን ማለት እንችላለን ማለት ነው። ከዛ መጨረሻ ላይ ባይ ማለት ነው። ይህም በጣም ቀላል ነው። ያው ስፖት ትሬዲንግ ነው የሆነ ሲምፕል የሚባለው እዚህ ማንኛውም እዚህ ኤክስቼንጅ ማድረጊያዎች ላይ ማለት ነው። ፊውቸር እና ማርጂን ያው የተወሰነ ትንሹ ስብስብ ናቸው። ብዙ አይደለም ግን ያው የተወሰነ ከዚህ ስናየው ስፖት ትሬዲንግ በጣም ቀላል ነው። ከዚህ በተለየ ደግሞ እንደምታዩት ፒቱፒ አለ። ይሄ ኮንቨርት ማለት እንትኖችን ለመቀየር ነው። ፒቱፒ እንደሚታወቀው ባይናንስ የሚያገባየው የኢትዮጵያን ገንዘብ በዚች በፒቱፒ ነው። ብዙ ጊዜ ኢትዮጵያ ላይ ፒቱፒ ተዘጋ ተከፈተ ምናምን ይባል ነገር አለ። ባይናንስ የተወሰነ ጊዜ ተዘግቶ ነበረ ግን አሁን በቅርቡ ስራ እንደሚጀምር ነገር ነው እየተነገረ ያለው። ባይናንስ ላይ እንደምታዩትኝ ሽያጭ $1 194 ብር እየተሸጠ ነው ይለናል አሁን በኢትዮጵያ ማለት ነው። አንድ ዩኤስዲቲ 194 ብር ከ79 ሳንቲም እየተሸጠ ነው እያለ ነው። ለመግዛት ደግሞ 182 ብር አካባቢ ነው። ይሄ ራሱ ሽያጭና ግዥ ላይ የሚጨምር የሚቀንስበት የራሱ የሆነ መንገድ አለው። ለምሳሌ እኔ መግዛት ብፈልግ 5575 ብር መግዛት እፈልጋለሁ ብለው እንደምታዩት ከታች 30.63 ዶላር ነው እያለ ነው። ከዛ ሰሌክት ፓይመንት ሜተድ እለዋለሁኝ። ከዛ አማውንት ሊሚት ከዚህ እስከዚህ ነው ኖ ማች እያለኝ ነው። ምክንያቱም እኔ ምንም አይነት ገንዘብም ስለሌለኝ ማለት ነው። በዚህን ሰዓት እኔ ዶላር ስለሌለኝ
እንትን ማለት አትችልም እያለኝ ነው። እንደምታዩት ኤክስፐንስ እና ፒቱፒ ይባላል። ይሄ ኤክስፐንስ በራሱ ባይናንስ ገዢዎችን ያመጣልናል። ፒቱፒ ላይ ደግሞ እኛ መርጠን እንትን የምንልበት ነው። ይህም መሸጥ መግዛቱ በጣም ቀላል ነገር ነው። አሁንም ከዚህ እንመለስና ፊውቸር የምትለዋለኝ ፊውቸር ትሬዲንግ እንደምታዩት ኮይን ኤም እና ዩኤስዲኤስኤም ምናምን የሚባል አለ። ስለዚህ ፊውቸር ላይ እኛ ትሬድ የምናደርገው ዩኤስዲኤስኤም በምትለው ነው። እዚህ ላይ ነው ፊውቸር ላይ ትሬድ ማድረግ የምንችለው። ስለዚህ አሁን እዚህ አሴት ላይ እንመጣለን። መጨረሻዋ ጋር አሴት ላይ እንደምታዩት ዶላሮች ምናምን ለማንቀሳቀስ ስንፈልግ ከአንዱ ወደ አንዱ ለምሳሌ ብዙ ጊዜ ወደ ፒቱፒ ኮንቨርት ማድረግ የምንፈልገው የሚቀመጠው ፈንዲንግ አካውንት ላይ ነው። ያው ከፈንዲንግ አካውንት ነው ወደ ሁሉም ቦታ ሊንቀሳቀስ የሚችለው። ኦቨርቪው ያው ሁሉም የሚቀመጡበት ነው። ለምሳሌ እኔ የፈንዲንግ ጋር 0.359 ምናምን ዶላር አለኝ። ሌላ ቦታ ደግሞ ያሉት ተጠረቃቅመው 0.809 ምናምን አካባቢ ዶላር አለህ እያለኝ ነው። ስለዚህ እኔ አሁን ከፈንዲንግ ወደ ስፖት ማንቀሳቀስ ከፈለኩ እዚህ ፈንዲንግ የምትለዋን ከላይ ክሊክ ካረኩ በኋላ ፈንዲንግ የምትለውን እዚህ ክሊክ ካረኩ በኋላ እዚህ ትራንስፈር የምትለውን አንዴ እነካታለሁ። ወይም ሰንድ በምትለው መላክ ይቻላል። ነገር ግን እዚህ ትራንስፈር እላታለሁ። እንደምታዩት ከፈንዲንግ ወደ ስፖት ላክ እያለኝ ነው። ከፈንዲንግ ወደ ስፖት፣ ከስፖት ወደ ፈንዲንግ እንዲሆን ከፈለኩ ደግሞ ይችን ምልክት ነው ልናንቀሳቀስ የምንችለው። አንዴ እንደዚህ ሳደርገው ደግሞ ከስፖት ወደ ፈንዲንግ ላክ እያለኝ ነው። ከፈንዲንግ ወደ ስፖት ያለኝን ደግሞ ሙሉውን ማንቀሳቀስ ከፈለኩ ደግሞ ይች ነው። ሙሉውን ከፈንዲንግ ወደ ስፖት ትራንስፈር ማድረግ ከፈለኩኝ ማክሲመም ኦል የምትለዋን ይችን አንዴ እንጫናታለን። ይኸው ማክሲመም ኦል የምትለዋን እጫንና ከታች እንደምታዩት እቺ ኮንፊርም ትራንስፈር የምትለውን አንዴ ትራንስፈር አረጋታለሁ ማለት ነው። ከዛ ከፈንዲንግ ቀጥታ ወደ ስፖት ይሄዳል። ከፈንዲንግ ወደ ማርጂን መላክ ከፈለኩ ደግሞ እቺ ቱ የምትለውን አንዴ ነካታለሁ። ከታች ነካትና እንደምታዩት እዚህ ክሮስ ማርጅን የሚል ነገር አለ። ክሮስ ማርጅን የምትለውን እነካታለሁ። እንደምታዩት አሁን ከፈንዲንግ ወደ ክሮስ ላይ ያለኝውን ደግሞ መልሽ ወደ ፈንዲንግ ማድረግ ከፈለኩ ይችን ፊት ለፊት ያለው ምልክቷን እነካታለሁ። ከፈንዲንግ ወደ ክሮስ እንደዚህ መልሽ እነካዋለሁኝ። አሁን ከፈንዲንግ ወደ ክሮስ ላይ ደግሞ እዚህ ሁለት ነገር አለ። አይዞሌትድ የሚለውም አለ። ያው ክሮስ እና አይሶሌትድ ያው እዚህ አላመጣልንም። በውስጥ ነው። ምንም ዶላር ወደ ማርጂን ስላላስገባው እዚህ የሚያሳየን ነገር የለም። አይዞሌትድ የሚለውና ክሮስ የሚለው ያው የተወሰነ ልዩነት አለው። ክሮስ ማለት ለምሳሌ አንድ ሰው $100 ኑሮት $10 ትሬድ ማድረግ ከፈለገ 90ውን እንዳይነካበት ከፈለገ ሊጠቀም የሚችለው በአይሶሌትድ ነው። $100 አለው 10 ፌል ብታረግ ወይም ከዛም በላይ ቢያገኝ እየጨመረ ትሬድ ለማድረግ ደግሞ ክሮስን ይጠቀማል ማለት ነው። ስለዚህ ከፈንዲንግ ወደ ክሮስ እና ከክሮስ ወደ ፈንዲንግ እንደዚህ እንጠቀማለን። ለምሳሌ ከፈንዲንግ ወደ ክሮስ ይችን ትራንስፈር ላርግ ብለው ዩኤስዲቲ ማክሲመም የምትለውን አንዴ ይጫናለሁ። ያው በእርግጥ $5 በላይ ምናምን ይላል። እኔ ጋር አሁን $1 ስለሌለኝ እሺ እያሳለፈኝ አይደለም። $5 በላይ ምናምን መሆን አለባቸው። ያው ከክሮስ ላይ እና ማርጂን እና ፊውቸር ላይ ትሬድ ልናረግ ስንል ያው መጀመሪያ አካባቢ ይጠይቀናል የሆነ ገንዘብ ግዴታ ዶላር ሎጊን ማድረግ አለብን ከፈንዲንግ ወደዚህ ማለት ነው። ወደ ፊውቸር ደግሞ ሎጊን ማድረግ ከፈለግን ዩኤስዲቲ ፊውቸር የምትለዋን ይችን እንነካታለን። ከዛ ፊውቸር ላይ እየሰራ ነው። መልሰን ወደ ፈንዲንግ እንደዚህ እንመልሳለን። ከፈንዲንግ ወደ ፊውቸር እንደዚህ እናደርጋለን። ያለንን ትራንስፈር ማድረግ ከፈለግን የኮንፊርም ለዋለሁ ቀጥታ ወደ ፊውቸር ይገባል ማለት ነው። የባይናንስ ፊውቸር ከሞላ ጎደል ይሄን ይመስላል። ስለዚህ በቀጣይ ስፖት ላይ እንደምታዩት ስፖት ላይ እዚህ እያለኝ ነው። ስፖት ላይ እዚህ ይኸው ክሮስ ከስፖት ወደ ክሮስ ማርጂን እናድርገውና ብድር ምናምን ይሰጠናል። ለምሳሌ እዚህ ብድር ቦሮ እንለዋለን። ብድር ይሰጠናል።
ብድር ለመበደር መጀመሪያ እኔ ከፈንዲንግ ወደ ማርጂን የሆነ ዶላር ሎጊን ማድረግ ስላለብኝ እኔ ዩ ማርጂን አካውንት ከረንትሊ ሀዝኖ አሴት ምንም ነገር የለህም መጀመሪያ ትራንስፈር አድርግ እያለኝ ነው። ከዛ የተበደርኩትን ደግሞ ስመልስ እዚህ ጋር ሪፕላይ እለዋለሁኝ። ትሬድ ካረግንበት የሆነ ነገር ቆርጦ ይመልሳል ማለት ነው። ዶንት ኢዝ ሃቭ ኤኒ ዲፕት ብድር የለብህም እያለኝ ነው፣ ምክንያቱም ስላልተበደርኩት ማለት ነው። የቦሮ የሚለውን ስነካው ቀጥታ ይሰጠናል፣ ጨምሮ ይሰጠናል። ከዛ ትሬድ እናደርጋለን። ግን እዚህ ላይ ጥንቃቄ ያስፈልጋል። ለምሳሌ አሁን $5 ኑሮን $20 ጨምሮ ቢሰጠን $25 ትሬድ እያደረግን ከሆነ $5 የኛ ነው፣ $20ን የሰጠን ነው ባይናንስ ብሮከር ፕላትፎርሙ ነው። ስለዚህ ትሬድ ላይ አላስፈላጊ የሆነ ሌቨሬጅ ተጠቅመን ትሬዳችን ፌል ቢያደርግ የኛን $5 ነው እንጂ $20 የራሱ ስለሆነ $20 አይነካውም ማለት ነው። ምክንያቱም የኛን 5ን ካስወጣን በኋላ 20ን የራሱን ይዞ ራሱ ይወጣል። ስለዚህ ከክሮስ ደግሞ አይዞሌትድ የሚል ነገር አለ። አይዞሌትድ ይሄ ነው ሙሉ ገንዘባችንን እንዳይጠቀም። በተለይ ጀማሪ ትሬደር ከሆነ እንደዚህ ጀማሪ ነገር ከሆነ እንደዚህ አይሶሌትድ ላይ ነው መጠቀም ያለብን። ክሮስ ላይ አይመከርም። ምክንያቱም ፈንዲንግ አካውንታችን ጋር ስለሆነ ሙሉ ገንዘባችን የሚቀመጠው ብዙ ገንዘብ ሊያሳጣን ይችላል። በተለይ ስቶፕ ሎስ ምናምን አስተሳሰር ላይ ሞር አክቲቭ ካልሆንና ጀማሪ ከሆነ ስህተት ሊኖር ስለሚችል አይዞሌትድ አድርጎ መጠቀም አሪፍ ነው። ስለ ባይናንስ ፊውቸር ያው ከሞላ ጎደል ይህን ይመስላል። በቀጣይ ስፖት ላይ አንድ ቪዲዮ ስፖት ላይ ራሴ ትሬድ እያረኩ የሆነ ዶላር እየገዛው እየሸጥኩ፣ ከዛ ደግሞ ማርጂን ላይ አንድ ይኸው እንደምታዩት እዚህ ክሮስ ማርጂን ላይ አንድ፣ አይዞሌትድ ላይ አንድ፣ ፊውቸር ላይ አንድ፣ አራት የተለያዩ ቪዲዮዎችን ስለ ባይናንስ በደንብ እሰራለሁኝ። ባይናንስ በተለይ አሁን አሪፍ የሆነ አጋጣሚ ያለው እንደዛም ብቻ ሳይሆን የተለያየ ቦታ የሰራናቸውን ኦንላይን ገንዘቦች ብዙ ጊዜ በቶን እና በሶላና ምክንያትም ስለሆነ የሚወጡት ዋሌታቸውን ከዛ ኮፒ በማድረግ እዚህ ባይናንስ ላይ ትራንስፈር አድርገን ባይናንስ ላይ ማውጣት እንችላለን። እና ባይናንስ አሪፍ የሆነ አጋጣሚ ነው። ግን ፈጥናችሁ ምናምን ወደ ትሬድ እንዳይገቡ የካንድል ስቲክ ፓተርኖች ሙሉውን ማወቅ አለብን። እያንዳንዷ ካንድል ስቲክ ምን ምን አይነት መልእክት እንደምታስተላልፍ በደንብ ሳናውቅ ሩጠን ትሬድ ለማድረግ የምንሞክር ከሆነ ኪሳራ ነው የሚሆነው። ለምሳሌ እንደምታዩት ይሄ ሶላና ነው። ይሄ ስቴብል ኮይን ከሚባሉት ነው። ከነ ኢቲሪየም እንደነ ቢኤንቢ እንደነ ቢትኮይን። አሁን ይሄ ብዙ ጊዜ አደገኛ የሆነ ቮላታይል አያሳይም። ስቴብል ኮይን የሚባሉት ናቸው። ይሄ እንደምታዩትኝ አሁን ይሄ በ24 ሰዓት ዝቅተኛ 73.25 መጥቶ ነበረ። ከፍተኛ ደግሞ 78.96 መጥቷል። ለምሳሌ አሁን ይሄን መግዛት ስንፈልግ እኔ ትክክለኛ እንደዚህ ግዙ እያልኩ ሳይሆን መግዛት ብንፈልግ እኔ አሁን ይህን በዚህን ዋጋ መግዛት አልችልም። ምክንያቱም 73 ላይ በ24 ሰዓት በጣም ወርዶ ነበረ። 78.96 ከፍተኛ ሂዶ ነበረ። ስለዚህ አሁን እንደምታዩት እዚህ 78.20 ላይ ነው። ስለዚህ ማክሲመም የሚባለው ቦታ ላይ ደርሷል። ይህን መግዛት አሁን አስፈላጊ አይደለም፣ ምክንያቱም አያተርፍልንም። ግን እንደምታዩት እዚህ 73.25 ዝቅተኛ ወርዶ በነበረበት ሰዓት 74 አካባቢ ላይ ብናገኘው፣ ለምሳሌ ይሄን 74 አካባቢ ወይም 73.80 ምናምን አካባቢ ብንገዛ እዚህ ገዛ ነው። እንደምታዩት አሁን 78.27 ሲደርስ ብዙ ነገር ማትረፍ እንችላለን ማለት ነው። ልክ እንደየካፒታላችን ያው ፈጥናችሁ ምናምን ትሬድ እንዳትጀምሩ። መጀመሪያ እነዚህ ካንድል ስቲኮች አንድ ባንድ ምን እንደሆኑ ፒን ስታር፣ የቡሊሽ፣ ቤሪሽ፣ ይሄ ማርኬት ስትራክቸር፣ ኢንገልፊንግ ምናምን የሚባሉ በደንብ የተለያዩ ካንድል ስቲክ ፓተርኖች ስላሉ እነዚህ የተለያዩ ዶጆች ምናምን አሉ። እነሱን ከዩቲዩብም ከኤአይም በደንብ ሰርች ካረጋችሁ በኋላ ትሬድ ብታረጉ አሪፍ ነው። እንደዛ እመክራለሁኝ። እና እኔ ባይናንስ ላይ የተወሰነ ጊዜ ትሬድ ለማድረግ ሞክሬ ነበረ። በቀጣይ አንድ ባንድ ትሬድ እያረኩ ሁሉንም አሳያችኋለሁ። ዛሬ እንደ መግቢያ ያህል ፊውቸሩን ይሄን ለማሳየት ነው። ሰላማችሁ ይብዛ። እና ስለ ባይናንስ በተለይ በደንብ ጥያቄ መጠየቅ ከፈለጋችሁ የኢትዮጵያን ገንዘብ በቀላሉ እንዴት እንደምንቀይር ምናምን የሚከብዳችሁ ነገር ካለ ቪዲዮዎችን በደንብ ስለምሰራ በሴልና በባይም እዛ ላይ ማየት ትችላላችሁ። እንደምታዩት አሁን ለምሳሌ እዚህ ሶላና ላይ መግዛት ከፈለኩ እዚህ ባይለዋለሁኝ። አሁን በዚህን ሰዓት አይገዛም፣ ምክንያቱም በጣም ማክሲመም የሚባለው ጣራ ላይም ስላለ ሊሚት ላይ ነው ያረኩት።
እዚህ ወደ ማርኬት አረገውና ዝም ብዬ ቀጥታ መግዛት ከፈለኩ ይኸው እንደዚህ አርጌ በሙሉ ባለኝ መግዛት ከፈለኩ እንደዚህ አረግና ባይሶላና ማለት ነው። ባይሶላና አለዋለሁኝ። አሁን እኔ መግዛት ስለማልፈልግ ይቺ ማርኬት እና ሊሚት የምትለው ነገር ያው ሊሚት የምትለው ይቺ ቲፒ እና ኤስኤል የምትለው መብራት አለባትኝ። ከዛ ቲፒ ማለት የኛ ትርፋችንን ለምሳሌ አሁን 78 ነው። 78 ላይ ብንገዛው 85 ላይ ትርፋችንን መውሰድ ከፈለግን እኛ እዚህ 85 ቲፒ የምትለውን እዚህ 85 ብለን እናስገባለን። 78 ላይ ነው። ወርታች ከወረደ ደግሞ ከ77 በታች እኛ አለመክሰር ከፈለገን ደግሞ ኤስኤላችንን 77 እንለዋለን ማለት ነው። እዚህ ደግሞ መጀመሪያ ይሄ ፕራይስ ዩኤስዲ የምትለውን እዚህ መጀመሪያ አካባቢ ያለ ዩኒች ደግሞ መጀመሪያ ገበያውን የምንገባበት ነው። ያው ሊሚት ላይ ካረግነው እኛ ባንኖርም እንደዚህ ኦርደር አስይዘነው ከወጣን ራሱ ይገዛን ይሸጥልናል ማለት ነው። ግን ስለ ካንድል ስቲክ ፓተርን መጀመሪያ በደንብ እውቀት ያስፈልጋል። እነሱ ነገሮች ካለፍን በኋላ ባይናንስ ይህን ይመስላል። በጣም ቀላል ነው። ስለ ባይናንስ አንዳንድ ጥያቄ ሀሳብ አስተያየት ካላችሁ ኮሜንት ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ስለ እነዚህ ስለ ክሪፕቶ ከረንሲ ፎሬክስ ትሬዲንግ ቤዚክ ከሚባሉት ነገሮች ጀምሬ በቅርቡ ቪዲዮዎችን በደንብ ስለምሰራ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳረሱ። መልካም ውሎ